የወገን ድል ትርጉም ምንድነው የሚባለው? የወገን ድል ትርጉም ህልውናችን ለማረጋገጥ የሚደረግ ትግል ነው። እዚህ ላይ ማርጂን ኦፍ ኤረራችን እሱ ነው። መሸነፍ ማለት መጥፋት ነው ለኛ። መንበርከክ የሚባል መጥፋት ማለት ነው ለኛ። ስርዓታችንን ያሳምረው አቃል፣ ህዝባችንን ያሳምረው አቃል በሁሉም ቦታዎች የማንንም ጥቅም ለመጋፋት የማንንም ህዝብ አንገት ለማስደፋት ብለን የጀመርነው እንቅስቃሴ አይደለም። ህዝባችንን ከመጥፋት ለማዳን ከአንገት መድፋት ለማዳን ብለን የጀመርነው እንቅስቃሴ ነው። ያ እንቅስቃሴ በጀግንነትና በጽናት ሰራዊታችን እየተወጣው ነው፣ ስራውን እየሰራ ነው። ጠላቶቻችን ሁሉንም አይነት አቅም አግበስብሰው በመምሳታትም በማጭበርበርም በማሳመንም አሰባስበው ያመጡት ኃይል እዚህ ጋር የሚባል ውጤት ማምጣት እንዳልቻለ ማሳየት ችለናል። በቀጣይም ማሳየት እንቀጥላለን።